ሰይጣንን ማስለፍለፍ ምን ጥቅም አለው? ቆይ ሰይጣን ሲለፈልፍ ታደምኩ። ብዙ ጊዜ በየእምነት ቦታዎች ያሉ ሰይጣን የሚያስወጡ የየሃይማኖቱ ሰዎች ሰይጣንን የሚያስለፈልፉት ለምን እንደሆነ እኔ በግሌ አላውቅም። ለምን እንደሚያስለፈልፉትም አይገባኝም። ምክንያቱም የሚያመልኩት ፈጣሪ በሚሰበክበት መድረክና ቦታ ሰይጣን ስራውንና ዝናውን እንዲያስተዋውቅ መጋበዝ ምንድነው? የሰራቸውን መጥፎ የሚባሉ ስራዎችን አሳውቆ ከዛ ራቁ ለማለት ከሆነ ሲጀመር በፍቃዳቸው ሳይሆን እሱ ሲገባባቸው ነው ያንን የሚለፈልፉትን መጥፎ ነገር የሚያደርጉት ተብሎ ነው የሚሰበከው። በተጨማሪም ሰይጣንን እንዴት ቢያምኑት ነው መጥፎ ስራዎችን ብቻ አውርቶ ራሱን በሰው እንዲጠላ የሚያደርገው? እድሉ ከተሰጠው አይቀር አንዳንድ የሰይጣን ናቸው የሚባሉ የሚያማልሉ ነገሮችንም ጨማምሮ አውርቶ ተከታይ ያፈራል እንጂ። እንዳትሸወዱ የሰይጣን ነገሮች ያማልላሉ የሚሉትም አስወጪዎች ራሳቸው ሆነው እንዴት ይሄ ይሰወርባቸዋል? ነው ወይስ ሰይጣኑ እየለፈለፈ የሚዘረዝረውን ነገር ካደረጋችሁ እናንተም ሰይጣን አለባችሁ ብሎ ህዝቡን ለማስጨነቅ ነው? ሲጀመር በሰይጣን የተያዘችው ወይም የተያዘው ሰው በሰይጣን እያሳበበ የሚለፈልፈው በገዛ ራሱ ፍቃድ የተተበተበበትን ለወዳጁ ያለውን ቅናት፣ በድህነት ለመማቀቁ የሚያቀርበውን ሰበብ፣ ለሌላ ሃይማኖት ያለውን ጥላቻ፣ ለሆነ ከሚደግፈው ውጪ ላለው የመንግስት አካል ያለውን ጥላቻ፣ ከራሱ ውጪ ላለው ብሔር ያለውን ጥላቻ፣ በአያያዙ ተበላሽቶበት ላልተሳካው የፍቅር ህይወቱ ሌላ ሰበብና ሌሎችንም በራሱ የተበላሸ አስተሳሰብ የመጣበትን ጥፋቶች ራሱን ወክሎ በግልጽ ለመናገር ስለሚያፍርና ስለሚፈራ ነው በሰይጣን አሳቦ የሚለፈልፍ የሚመስለኝ። ለዚህ ደግሞ መፍትሄ ነበረው እኮ። ብዙ በግልጽ ራሳቸውን ወክለው ለመናገር የሚያፍሩትና የሚፈሩት ነገር ካለና እንደዚህ ሰይጣን የያዘው ሰው መስሎ የመተወን ብቃት ካላቸው እንደያዩ ፈንገስና ፍራሽ አዳሽ የሰከረ ወይም እብድ መስለው ባለው ጉዳዩ አካባቢ ሂደው ወይም እንዲደርሰው አድርገው ፍላጎታቸውን መለፍለፍ ይችላሉ። አንድ ቀን እስኪ የምጽፈው ሐሳብ ባገኝ ብዬ ሰይጣን አስወጪዎች ያሉበትና ሰይጣን የሚወጣባቸው የሃይማኖት ቦታዎች ተገኘው። ሰይጣኑን የሚያስለፈልፈው አስወጪ ብዙ ሰይጣኖች እያስለፈለፈ ነው። አንደኛው 10 ዓመት ሰርቶ በንግዱ አልሳካለት ያለ ሰው ላይ አለ የተባለው ሰይጣን እንዲህ ይላል። ብዙ ዓመት ቢለፋም እንዳይሳካለት ያደረኩት አንድ ጓደኛው አስደግሞበት በውስጡ ከገባሁ በኋላ ነው። አሁን ያ ጓደኛው የናጠጠ ሀብታም ሆኗል። 10 ጊዜ ጮሆ ይወጣል። ተመልካቹ አሊያም ተረኛው ህዝብ ጭብጨባና እልልታ ያሰማል። ስኬት ለማጣት ራስን ተጠያቂ ያለማድረግና ያለመተማመን ነጥብ ይጣላል። 10 ጊዜ ጮሆ መውጣቱ ደግሞ የለፋበትን ዓመት ታሳቢ በማድረግ መሰለኝ። ሁለተኛዋ ትምህርት የማትወድና ከሰው ኮረጃ እንደምንም ዩኒቨርሲቲ የገባች ተማሪ ላይ አለ የተባለው ሰይጣንም ይቀጥላል። አብሮ አደግ ጓደኛዋ በደፍተሯ ስታሰራባት ገብቼ ነው እስካሁን ትምህርት እንዲያስጠላትና በትምህርቷ ሰነፍ እንድትሆን ያደረኩት። አሁን ያቺ ጓደኛዋ ጎበዝና ሰቃይ ተማሪ ናት። 4 ጊዜ ጮሆ ይወጣል። ተመልካቹ አሊያም ተረኛው ህዝብ ጭብጨባና እልልታ ያሰማል። ቅናትና የገዛ ጓደኛን የመጠራጠር ነጥብ ይጣላል። 4 ጊዜ ጮሆ መውጣቱም ከፍተኛውን የጎበዝ ተማሪ ውጤትን አስመልክቶ መሰለኝ። ሶስተኛዋ ላይ አለ የተባለው ሰይጣንም ይቀጥላል። እኔ ያስኳት ከእንትን ሃይማኖትና ብሔር ሰዎች ጋር ጓደኝነት ስትመሰርት ነው ይላል። ይሄም 3 ጊዜ ጮሆ ይወጣል። ተመልካቹ አሊያም ተረኛው ህዝብ ጭብጨባና እልልታ ያሰማል። የኔ ሃይማኖትና ብሔር ብቻ ትክክል ነው የሚል እንዲሁም ከየትኛውም ፍልስፍና እምነትና አስተሳሰብ ጋር በንግግር ከመግባባትና ከመቻቻል ይልቅ ጥላቻ የመሰንዘር ነጥብ ይጣላል። 3 ጊዜ ጮሆ መውጣቱም የሚረብሹ 3 ሃይማኖትና ብሔሮች መኖራቸውን ታሳቢ በማድረግ መሰለኝ ነው እንግዲህ። አራተኛው ደግሞ ገዢውን መንግስት የሚቃወም ሰው ላይ አለ የተባለው ሰይጣንም ይቀጥላል። እኔ የያዝኩት ልክ አሁን ያለው ገዢ የመንግስት ፓርቲ ማሸነፉ በቲቪ ሲነገር ነው ይላል። 9 ጊዜ ጮሆ ይወጣል። ተመልካቹ አሊያም ተረኛው ህዝብ ከበፊቱ በባሰ ድብልቅልቅ ያለ ጭብጨባና እልልታ ያሰማል። ፖለቲካን እምነት ቤቶች ውስጥ የማስገባት ነጥብ ይጣላል። 9 ጊዜ ጮሆ መውጣቱም በጩኸቱ ጆሮዬን ስላመመኝ የገዢውን መንግስት ቆይታ ይሁን ምን ታሳቢ ተደርጎ እንደሆነ አልመጣለኝም። የመጨረሻዋ በጣም ቅብጥና ሙልቅቅ ያለች የምታምርና የምታማልል ወጣት ሴት ላይ አለ የተባለው ሰይጣንም ቀጠለ። እኔ የያዝኳት በምሽት መዝናኛ ክለብ ውስጥ ስትጠጣ ነው። ከዚያ በኋላ ከብዙ ታዋቂ ወንዶችና ባለሀብቶች ጋር አንሶላ እንድትጋፈፍ አድርጌያለሁ። ቅንጡ መኪናና ቤትም እንዲገዙላት አስደርጌያለሁ ብሎ ጮሆ ይወጣል። ፈልጌ አይደለም ሰይጣን አሳስቶኝ ነው የሚል ነጥብ ይጣላል። ተመልካች አሊያም ተረኛው ህዝብ ሊያጨበጭብና እልል ሊል ሲል ድንገት ቅድም ሰይጣን ወጣላት የተባለችው ሰነፍ የዩኒቨርሲቲ ተማሪ እየቀወጠችው መጣችና እየጮኸች ሰይጣን አስወጪውን እንዲህ አለችው። እባክህ ያሁኑ ሰይጣን ራቅ ብሎ ካልሄደ ጥራውና እኔ ውስጥ አስገባው። እኔ ትምህርት እንደማይሆንልኝ አውቄያለሁ። በአቋራጭ እንዲያልፍልኝ ፈልጋለሁ ብላው አረፈችው። እና ይሄን እኮ ነው የምልህ እናቱ፣ ቅድምም የወጣልሽ ሰይጣን የለም። ሳይለፉ የመኖር ስንፍናና ለጎበዟ ጓደኛሽ ያለሽን ቅናት ነው የተናገርሽው። አሁንም በብራቸው ሴት ከሚያማርጡ ባለሀብትና ታዋቂ ወንዶች ጋር አንሶላ እየተጋፈፉ ቤትና መኪና እንዲኖርሽ ከፈለግሽ የምታሳብቢበት ከሷ የወጣ አንቺ ጋር የሚገባም ሰይጣን የለም። ጥሩ መቀመጫና አቋም አሊያም መደለያ ጥሩ ምላስ ካለሽ በገዛ ፍቃድሽ በደላላም በምንም ብለሽ መሞከር ነው። እናም ወዳጆቼ በራሳችን አስተሳሰብ የፈጠርናቸውን ክፍተቶች ተቀብሎ ለማስተካከል ከመሞከር ይልቅ ሰበብ ሊሆኑ ይችላሉ የምንላቸውን ጥርጣሬዎች በሰይጣን ሰበብ ለመለፍለፍ እየሞከራችሁ ሰይጣንን ባታመጡት ይሻላል። የማይሆኑ የሚባሉ መስመሮችን ተጠቅመንም ቢሆን ቢሳካልንና ቢያልፍልን እኮ በሰይጣን እያሳበብን አንለፈልፍም ነበር። ይችኛውም የምታምረው ሞልቃቃዋና ቀበጧ ሴት ራሱ
መጥታ አትለፈልፍም ነበር። ምናልባት የሰፈሯ ሰውና የሶሻል ሚዲያው ሀሜት አላስቀምጥ ብሏት ሰይጣን አሳስቶኝ ነው ለማለት ያክል ነው የመጣችው እንጂ ያለችበትን ህይወትማ ትቀጥላለች። ባትቀጥል እንኳን ምናልባት አንድ አግብታ ከወለደች ከራሷ እስከ ልጅ ልጆቿ የሚተርፍ ቅሪት ይዛ ነው። ከምክንያታዊ ጥልቅ አስተሳሰብ ባልመነጨ ምርጫ የደረሰብንን ነገር በሰይጣን ከማሳበብ ይልቅ ራሳችን ለራሳችን ኃላፊነት እንውሰድ መልእክቴ ነው።